ክብራትና ክብራን ተከታታዮች እንዴት ናችሁ? ዛሬ በምዕራፍ 30 ገጽ 174 ተመልሼ መጥቻለሁ። እንዲህ አነብላችኋለሁ። ሲረግሙ ከመኖር ሌባን በአደባባይ ሕይወትህን ማቀናት ነው በሌባው እጅ ላይ። ልድገማት። ሲረግሙ ከመኖር ሌባን በአደባባይ ሕይወትህን ማቅናት ነው በሌባው እጅ ላይ። እሺ ክቡር ዳኛ፣ አንመጣም። ተከሳሽ ሆነን እንጂ ከሳሽ ሆነንስ አንመጣም። ሁለተኛ። እሺ ክቡር ዳኛ፣ ሰተት ከፍርድ ቤት ሰተት፣ ከባለ መዶሻ ፊት ለፊት ሰተት፣ በእውነት መንገድ። እሺ ክቡር ዳኛ የፍትህ ሹመኛ ምስክር ቆጥረው ለፍርድ አይሩጡ። ከሳሽ ከተከሳሽ ለይተው ይቅጡ። አንዱ በዚህ ሰተት ጥይት አቀባብሎ ልተኩስ ነው ተበላ። ሌላው በዚያ ሰተት ምላስ አቀባብሎ ልተኩስ ነው ተበላ። ጃስ እያሉ በተራ ያሳቅቁናል። ፈረቃ በፈረቃ ያሸማቅቁናል። እኛ ተበላህ ስቅቅ ተበላህ ሽምቅቅ። ቀን ካኪ ለብሰው ሲያሸማቅቁን ይውሉና እነሱ ማታ ዞረው ሲገናኙ ውስኪ እየጨለጡ አሃ እያሉ ይሳለቁብናል። ሞተን ራብተኛ ጥጋብ እስክንሆነው ዛሬም እንደ ትናንት ይመስገን አለ ነው። ነቄ በልተን ልካችንን ብንነግራቸው ሰተት ጎተት ከፍርድ ቤት ሰተት እኛኑ ምስኪን ቆጥረው ከባለ መዶሻው ፊት ለፊት ይገትሩናል። ጓ ማወቄን አለማወቄ እንደገደለው አለማወቄን ማወቄ ቆፍሮ ቀበረው። ብርቄም ድንቄም ማወቄ ከራስ መንቦርቀቄ ማወቁ በከንቱ ጉራ መማቀቄ። አሃ ቆይ ሶቅራጥስ ምን ነካው? ምን ነው መካሪ ያሳጣው? ወይስ የሚስቱ ጭቅጭቅ አናቱ ላይ ወጥቶ አቃዥበት? አሃ እኔ የማውቀው አለማወቄን ነው ይላል እንዴ? እና አለማወቁን ማወቅ በራሱ ዕውቀት አይደለም እንዴ? ከዚህ በላይ ዕውቀት ከየት ይምጣለት? አሃ እዚህ ያቀወሰን አለማወቁን ያላወቀ ምድረ ግብስብሱላ አይደል እንዴ? የምላስ አርበኛ ቦቅቧቃ ሁላ ኮሽ ባለ ቁጥር ምሽጉ የሚስቱ ቀሚስ የሆነ ቀን እድል ሲሰጠው ከኔ ወዲያ ጀግና የለም ይላል። ጥርሴን በጥይት ፍቄ ነው ያደግኩት ይላል እንዴ? ሀገር ሙሉ በመድፍ ቀለሃ ገብስ እየመቀለ ሀገር ሙሉ በመድፍ ቀለሃ ገብስ እየወቀጠ አረቄ ጠላውን እየጠጣ ባሩድ እንደ በርበሬ ሲታጠን ማደጉን ዘንግቶ ይዘባርቃል እንዴ? መፎከር ሌላ መሆን ሌላ አንደበት፣ ጀግንነት ከንቱ ሽንገላ ከንቱ ሽለላ። አዳሚ ጥይት መፍትሄ ከመሰለሽ አልኩታ ወይ ጆፌ አሞራ አርቢ ነሽ አሊያም በቅድመ አያትሽ ጆፌ አሞራ ነበርሽ ስለው እንደ ጆፌ አሞራ የጎራ ክንፎቹን ዘርግቶ ዘራፍ አለ። ዘራፍ ተሰደኩ፣ ክብሬን ስሜን ተገፈፉ። ዘራፍ ወንዱ ወጋኝ ሰው በምላስ ቀንዱ። እንኳን ለፍላፊ ቀውስ ይቅርና በሽጉጥ ታንክ ማርከው ይላል ደግሞ ጣቃ ቅዱን ሲተረትርብን። እጅ ወደ ላይ እየሳቀ ሰተት ይላል። በቀን ሞቅ ሲለኝ ያ ጥጋበኛ የባለስልጣን ጥገኛ ሀብታም ትዝ አለኝና ሆቴሉ ሄድኩ። መኪና ውስጥ ተቀምጦ ሰው ሲጠብቅ በጀርባ በኩል ሄድኩና ሽጉጤን ድቅን አርቲፊሻል ሽጉጥ ያወጣል። እጅ ወደ ላይ ብለው በእጆቹ ሰማይ ቧጠጠብኝ።
አውርድ ብሎ ከእግሮቹ መሃል ቀጭን ነገር አፍንጫውን ይይዛል። ከዚያም ከመኪናው ውስጥ ወጣ አልኩት። ሰዎች ይስቃሉ። ለፈለፈ በእማዬ በአባዬ ተንሰቀሰቀው። በኢየሱስ በሆራው በቆሪጥ አሁን ገና ዘመድህን ጠራህ ብዬ እንዲዞር አዘዝኩት። ሲያየኝ ደሙ ፈላ። መንጉርቴን ሲል አድርጎ አነቀኝ። መድፍ አልፈራም ብሎ በአርቲፊሻል ሽጉጥ እላዩ ላይ ሸና። ፍርድ ቤት ገትረው በመግደል ሙከራ ሬሳ አንሶልን ገምቷልና ፍርድ ቤት ገትረው በመግደል ሙከራ ሬሳ አንሱልን ገምቷልና ሸቶ በቁም የሞተ ሰው ምድርም ሞልቷል። ክቡር ዳኛ ጥንባን ሰው በምድር ክፉኛ መሮናል። ጆፌ አሞራው ከላይ ከፍተኛ ከቦናል። የኛስ ነገር ከፍቷል። በምን ያልፋልና በቁምም ሞተናል። በቁምም ለመሞት መቃብር ሆነናል። ምን ማለት ነው አሉና ፍጥጥ። ክቡር ዳኛ ይቅር ይበሉን ክቡር ዳኛ። ተከሳሹ ከሳሽ ሲሆን ግራ ገብቶኝ ነው ለኛ። አትዘባርቅ፣ ችሎት በመድፈር ትገባታለህ አሉ ክቡር ዳኛ። ይቅርታ ክቡር ዳኛ፣ እኛ ያልነው ለፉገራ እነሱ የሚሉት የመግደል ሙከራ። አሃ ስንቴ ተኩሰው ስተውት ባርቆብን ነው ሲሉ መች ከሰስናቸው? በድለውን ሲክዱን። አርቲፊሻልም ቢሆን ሽጉጥን ለተረኛ ፖሊስ አስመዝግቤው ነበርና ለፍርድ ቤቱ እንደ መረጃ ይቅረብልኝ ብዬ ፍጥጥ። ከድርብድ ነው ብላችሁ ውሸታችሁን አትቸርችሩ። በኤግዚቢትነት ያቀረብኩት መሳሪያ ቁጥር የሐሰት ነበርና ፖሊሶቹና ከሳሹ ባለ ሆቴሉ ተደናገጡ። ከዚያም ጉዳዩን በሽምግልና መፍታት እንደሚችሉ ፍርድ ቤቱን ተማጽኖ ይጠይቃሉ። ዳኛው በዚህ ተስማምተው ጉዳዩ በእርቅ ያልቃል። ሊፈረድብን የነበረው በብልሃታችን ያችን ቀንም ከፍርድ ተረፍን። ከፍርድ ቤቱ ሰተት ብለን ስንወጣ ጠጋ አልኩና ተይስልሽ በአርቲፊሻል ሽጉጥ ላይ ሸናሽ ስለው አልሰማኝም። ምን አልካልና ምስክር ጠርቶ ፍጥጥ። ከፈጣሪ በቀር ከሞት ማን ይቀራል? እውነትና ንጋት እያደር ይጠራል። እውነት እያደር ይጠራል እና ምን ይጠበስ ብሎ ለክስ የሚሆን መልስ ፍለጋ ፍጥጥ። አሃ ምን ይጠበስ አልኩኔ። እውነት እያደር እስኪጠራ እንደ ልማድህ አዳሜ ከሐሰት ተዳራ ስለው ዘራፍ ለሕግ አምላክ ተሰደብኩ ልብ አድርጉልኝ ብሎ ምስክር ቆጠረና ሰተት ብሎ ፍርድ ቤት በስም ማጥፋት ወንጀል ግትር። ክቡር ዳኛ ከሳሽ ቀረበ ክሱን ሊያስረዳ። ክቡር ዳኛ ጠየቀ። ሐሰት ይዳሰሳል አይዳሰስም? ይዳበሳል አይዳበስም? ከዚህ በፊት ተዳርተህ ታውቃለህ? አላውቅም። አለማወቅህንስ ታውቃለህ? አላውቅም። ታዲያ ምንድነው የምታውቀው? በሕግ ያልተደነገገ ክስ ይዘህ መምጣትህ በራሱ ችሎት ከመድፈር እኩል ነው። አሃ ዳኛው የሶቅራጠስ ጓደኛ ናቸው እንዴ? አቤት ክቡር ዳኛ፣ ማን ጠራህ አንተን? ተከሳሽ ማለቴ ከሳሽ። እውነት እያደር እስኪጣራ ከሐሰት ተዳራ መባልህ ነው አይደል ክስህ? አሁን ክቡር ዳኛ መዳራቱ ነው ከሐሰት ጋር መሆን ነው ያንገበገበህ፣ በተለይ ከሐሰት ጋር መሆን። አሃ አዎን። አሃ ከእውነት ጋር አምሮት ነበር እንዴ? እንዴ አቤት ክቡር ዳኛ፣ ማን ጠራህ? ግራ ቀኙን በማየት ጊዜ ማባከን ሳያስፈልግ መክረው በነፃ ለቀቁኝ። ሰተት ሜትርን ማን መተረው? ሚዛንን ማን ለካ? የፍርድ እውነትነት የእውነት እውነታ ከተግባሩ ይለው መስማማት ነው ለካ። ግጥሟን ልድገማት። የምዕራፉ መጨረሻ ላይ ነው ያለችው፣ ገጽ 178 ላይ። ሜትርን ማን መተረው? ሚዛንን ማን ለካ? የፍርድ እውነትነት የእውነት እውነታ ከተግባሩ ይለው
መስማማት ነው ለካ። ከተግባሩ ብሎ ይልው ነው የምትለው። ይልው ምን ማለት ነው? ፈልጉት ዲክሽነሪ ላይ ነው ያጥቻለሁ። እሺ ይልቅ በል ከተግባሩ ይልቅ መስማማት ነው ለካ ብለን እናምነው። ምዕራፍ 31 ገጽ 179 እግዚአብሔር ዝም አለ። አፉ እንጂ ሬዲዮ ልብ አይታወቅም። አፉ እንጂ ሬዲዮ ልቡ አይታወቀን። ስቶ እንዳያስተን ጀሊሉ ጠብቀን። ልድገማት ጭንግጠም ገጽ 179 ምዕራፍ 31 አፉ እንጂ ሬዲዮ ልቡ አይታወቀን። ስቶ እንዳያስተን ጀሊሉ ጠብቀን። ጀሊሉ አላህ እንደማለት ነው ሲሆን ማለት ነው ብላችሁ አስተካክሉልኝ። ደግሞ ለእግዚአብሔር ብንከሳቸው ንጉሥ አይከሰስ ሰማይ አይታረስ ብለው ተረት አስተርተውብናል፣ ይተርቱልናል። እንቆቅልሽ ብንሆንባቸው እንቆቅልሽ ሆነውብናል። እግዚአብሔር ምን ትላለህ? ዝም። እግዚአብሔር ዝምተኛ፣ እግዚአብሔር ሚስጥረኛ። በጎች ተበሉ በሰው ልጅ እረኛ። ሰይጣንስ እሺ ድርሻ ስላለው ነው። አንተ ለምን ይሆን ዝምታህ የበዛው? እንደውም ፈጣሪ ሆይ ያዝ እንድንግባባ። እንቆቅልህ ምን አውቅልህ አልከኝ። የእስረኛ አሳሪ የፍጡር ፈጣሪ ማን ነው እወቅልኝ። ዝም በላ መልስልኝ። ሀገር ልስጥህ አልከኝ። ጥሩ መልሱን እንድነግርህ ሀገር ልስጥህ አልከኝ። በምድር የምከፍለው ስለሌለኝ ጀነት ቃል ግባልኝ። የፍጡር ፈጣሪ የእስረኛ አሳሪ ሰይጣን ልንገርህ። ሰይጣን ባለስልጣን፣ ሰይጣን ባለወንበር፣ መፍታት እንደ ልቡ ማሰር። ዝም እግዚአብሔር ዝምተኛ፣ አላህ ባለ ሚስጥር። ወይ ገልጠህ ግለጠን ወይንም ድፈንብን። መሮናል አረናል ገልብጠን ወይም ገልብጥልን። ወይ ትዕግስቱን ስጠን ወይ መቻል አስችለን። ወይ መከራ መጥን። እግዚአብሔር ዝምተኛ፣ አላህ ባለ ሚስጥር። ዝምታህን ስበር፣ ደላላውን ምከር፣ ቀጣፊውን ዝከር። ያዝልን በሩቁ ካንተው ይታረቁ። የደም ልክፍተኛ አጋንንቱን እሰር። ክፋት መልእክተኛ ሰደድ ሰንኮፍ ንቀል። ነፍሳችንን ለፈረንጅ በሐራጅ ስጋችንን ለቸነፈር በችጋር ሸጡብን። በካሽ ሳይሆን በዱቤ የድለላ አስከፍለው ቸበቸቡን። የቆምንባትን ስንዝር መሬት እንኳ ሳይቀር ሸጠው ዕዳ ከፋይ ትውልዶች አደረጉን። የእናት አባታቸውን መሬት የወርስ ርስታቸውን ለመሸጥ ልጆች ደላላ የሆኑባት ሀገር አስቀሩልን። ነገዱብን፣ አነደዱን፣ ቀለዱብን። በቁም ሸጠውን ሲያበቁ ከአላቂ ንብረት አስቆጠሩን። ተራ ቁጥር አደረጉን። አንድ ሁለት ብለው የሰውነት ማንነታችንን በታሪክ የጥላሸት ተረት አስክደው እንደ በግ ነድተው ከገበያ በረት አውጥተው ሸጡን። ነገዱብን፣ ዋይ ደለሉብን። ዋይ ፈጣሪ ሆይ ኦ ፈጣሪ ሆይ አናገርከኝ። በክፋት የተራመደ የክፋቱን ሬት ይጋታታል አልከኝ። በሐቅ የኖረም የሐቅን ውበት ይደምቅባታል አልከኝ። ጥሩ በጣም ጥሩ ብቻ ይፍጠን። ዕዳችን ሳይበዛ ፈጥኖ ይወራረድልን። ሰተተት ብለን ከች ሰተት ብለን ላጥ ብጠራው አይሰማም። እግዚአብሔርም ዝም አለኝ። እሱንም ስፈራ ወሰዱት መሰለኝ እያለ ድሃ እግዚአብሔሩን ያማል። የት ነው ሲሉት የትም ይላል። ማነ ሲሉት ማንም ይላል። ምነ ሲሉት ምንም ይላል። መች እንደ ሰው ግልጥ ይወዳል፣ መች እንደ ሰው ግልጽ ይወዳል። እንቆቅልሽ ነዋ። ባለፈው ግን አየሁት እግዚአብሔርን አየሁት ብዬ ብነግራቸው በታብዬ አብጠው እንዴት አሉኝ ቄሶች፣ እንዴት አሉኝ ሼሆች። የእግዚአብሔር አገልጋዮች ለኛ ሳይገለጥ ላንተማ አያደርገውም አይሆንም፣ እንዴት ምን ቢቆርጠው አሉኝ። ቄሶች የእግዚአብሔር አገልጋዮች የውሸቴን ላላልኩት
ቀሳውስቱን ሁላ ከእግዚአብሔር አጣላሁት። ድድገማት ወደ ላይ ትንሽ ወጣ ብዬችን ስንኝ የእግዚአብሔር አገልጋዮች ለኛ ሳይገለጥ ላንተማ አያደርገውም። አይሆንም። እንዴት? ምን ቢቆርጠው አሉኝ። ቄሶች የእግዚአብሔር አገልጋዮች የውሸቴን ላልኩት ቀሳውስቱን ሁላ ከእግዚአብሔር አጣላሁት። አሁንማ ጨከነብን፣ እግዚአብሔር ጨከነብን። ከሰይጣን ተፋጠን። እግዚአብሔር አላይ አለን። እያንጋጠጠ ያወራል። ወዴት ነው ሀገርህ? ግድ የለም የትም መኖር ትችላለህ፣ ግን በቃ እኩል አድርገን። ተራጋጭ አታብዛብን፣ ፈጥረህ አታስረግጠን። ከሰይጣን ጋር ጠጠር አድርገህ እንደ ገበጣ አትጫወትብን። ገበጣ ጎርበጥባጣ መጣ ስንል ሄደ፣ ሄደ ስንል መጣ። እየተንጎራደደ ነው ጊዜ ክፉ፣ ጊዜ ግፉ። የሳግ ድምፅ። ሀገሬ ለረሃብ እጅ ሰጠች። ዘመን ሊከፋ ነው። 1976 ዓመተ ምህረት የረሃብ ስጋት በየቀየው ጓዙን ጠቅልሎ መግባት የጀመረበት ፈታኝ ወቅት። ደርጉ የፖለቲካ ፍጥጫውን ሲፋጠጥ ለስሙ እውነት እየካደ አልተራብንም ብሎ ይደረድራል። ከድር ነደደ፣ በሐዘን አበደ። የነደደውን ቢናገር ምን ሊሆን ሰተት ብሎ ገብቶ ወደ ሸቤ ሰተት ብሎ ይወጣል። 77 አንድ እንጀራ ለ7 78 አንድ እንጀራ ለ8 ከሞት ለመሰንበት 79 አንድ እንጀራ ለ9 እሱም ኖሮ ቢገኝ። ጭንግጥም ልግጠማት 77 አንድ እንጀራ ለ7 78 አንድ እንጀራ ለ8 ከሞት ለመሰንበት 79 አንድ እንጀራ ለ9 እሱም ኖሮ ቢገኝ። የሳግ ድምጽ ተሰማ። 77 ኛቹን ገባቲ ዱኡን ከራቲ ኖር 77 ኢጋ ፊራኮ ናጋቲ ባራና ናያቹ ጋባቲ ዱኑሊ ካራቲ ዱኑ ኢሊ ካራቲ። ቁሬ ስለሆነ ትንሽ ማንበብ ይከብዳል፣ ይቅርታ። ወይ አንቺ የፍርጃ ምድር ኢትዮጵያ፣ ሁሉም እየመጣ ለጥጋቡ ይረግጥሻል፣ ይግጥሻል፣ ግጦ ባጥንት ያስቀርሻል። ደግሞ ስታገግሚ ስሙን ቀይሮ ሊግጥሽ ይመጣል። ባጥንት ሊያስቀርሽ ሐቅ ነው እኮ። እውነቴን እኮ ነው። በፊት ስላሴ፣ አሁን ማርያም፣ ቆይቶ አውጣን። በገዛ ቤታችን አዛዥ ሆኗል ሰይጣን ባለስልጣን፣ ሰይጣን ባለ ወንበር፣ መፍታት እንደ ልቡ ማሰር። ከአንድ ወር እስራት በኋላ ዛሬ ገና ተፈታሁ። አንገላቱኝ። ማንንም በቁም ነገር ስለ ህይወቱ ጠይቆኝ አያውቅም። መንገላታቴ በዛ። ከመወለድ እስከ መሞት በስቃይ ውስጥ መንከላወስ፣ መሮጥ፣ መፈራገጥ፣ አይጥና ድመት፣ ውሸትና እስስትነት ሰተት ብለን ከች ብለን ሮጥ ብለን ጥርግ። ቢነገራቸው አይገባቸውም። ስታሳስሩ ስትፈቱ ከምትንገላቱ በቤታችሁ ይህን በቃ እስር ቤቱ ብንል አይገባቸውም። ደግሞ ለእግዚአብሔር ብንከሳቸው ንጉሥ አይከሰስ ሰማይ አይታረስ ይሉናል። ይተርቱልናል። እንቆቅልሽ ብንሆንባቸው እንቆቅልሽ ሆነውብናል። እግዚአብሔር ምን ትላለህ? እግዚአብሔር ዝምተኛ፣ እግዚአብሔር ሚስጥረኛ። እንደውም እግዚአብሔር እንቆቅልህ ምን አውቅልህ አልከኝ? የእስረኛ አሳሪ የፍጡር ፈጣሪ ማን ነው እወቅልኝ። ዝም በላ መልስልኝ ሀገር ልስጥህ አልከኝ። ጥሩ መልሱን እንድነግርህ ሀገር ልስጥህ አልከኝ። ጀነት ቃል ግባልኝ የፍጡር ፈጣሪ የእስረኛ አሳሪ ሰይጣን ልንገርህ። ሰይጣን ባለስልጣን፣ ሰይጣን ባለ ወንበር፣ መፍታት እንደ ልቡ ማሰር። ዝም
እግዜር ዝምተኛ አላህ ባለ ሚስጥር ወይ ገልጠህ ግለጠን ወይም ደፍነህ መኖራን ወይም ድፈንብን መሮናል አረናል ገልብጠን ወይም ገልብጠልን ወይ ትዕግስቱን ስጠን ወይ መቻልን አስችለን ወይ መከራ መጥን እግዜር ዝምተኛ አላህ ባለ ሚስጥር ዝምታህን ስበር። ከድር ለመስገድ በተንበረከከበት አይኖቹን ወደ ሰማይ ሰቅሎ እያለቀሰ ይጸልያል። እጆቹን ዘርግቶ ፈጣሪውን ይለምናል። በውስጥ ያስቀመጥከውን እሳት አንተው በቸርነትህ አጥፋልኝ፣ እንደ ሰው አኑረኝ ያ ረቢ አማና በቃ ሀለኝ የንጹህ ነፍሴን ስቃይ ተመልከት። የተረጋጋ ቀን ስጠኝ፣ የሰጠኸኝን እድሜ ተረጋግቼ እንድኖር ብርታት ስጠኝ። ዝምታን በልቤ ውስጥ አኑርልኝ እባክህ ፈጣሪዬ ሆይ ባሪያህን አትጣለን። ወደ እኔ ተመልከት ርጋታን ስጠኝ። በሳግ መንሰቅሰቅ ተሞላ። ምንም አይደለሁም ማንም አይደለሁም። ምንም ሆኜ ማለፍን ግን አልፈልግም። ተገፍተን ቅቤ እንዲወጣን ያ ረቢ ሰው አርገን ከሰው እኩል አውለን። አንገቱን በቁጭት እየነቀነቀ እያቃሰተ ይስላል። እቺን ስንኝ ልድገማት። ገጽ 184 ላይ ነች ያለች ወደ ምዕራፉ ማብቂያ። ምንም አይደለሁም ማንም አይደለሁም። ምንም ሆኜ ማለፍን ግን አልፈልግም። ደግሞ አለው እንደገና ልብ ላይ ይቀመጣል። ምንም አይደለሁም ማንም አይደለሁም። ምንም ሆኜ ማለፍን ግን አልፈልግም። ተገፍተን ቅቤ እንዲወጣን ያ ረቢ ሰው አርገን ከሰው እኩል አውለን። አንገቱን በቁጭት እየነቀነቀ እያቃሰተ ይስላል። መጀን አለወሎ መጀን ሰው ስንል ሰው ፈጀን እየሳለ ይስቃል። ሞት ሾላካ ሹልክልክ የምንፈራት መሰላት እንዴ? ንገሯት ከድር ውሸት እንጂ ሞቱ አይፈራም። እረ ስቀልር ነው ኑሮ አተላ ቢሆንስ ማን መኖር ይጠላል? ዲዮጋንም ሞቷል፣ ናስሩዲንም ሞቷል። እኔ እዚህ አለሁ። መንገደኛው ባለቅኔ ይህም ብሎ በሐዘን በባዶ እግሩ ከተማውን ለቆ ተጓዘ። ዝምታ ሆነ። 10 አለቃ ባሴ አዘኑ። ውስጣቸው ለመከፈት ተከፈተ። ውስጣቸው ለመከፋት ተከፈተ። ገጽ 181 ምዕራፍ 32 አልችልም ብዬ መርገጥ ነፍሴም በእግሬ ዳና። አሳሬና ያለው ዘንድሮም እንዳምና። ደግሞ አለው አልችልም ብዬ መርገጥ ነፍሴም በእግሬ ዳና። አሳሬና ያለው ዘንድሮም እንደ አምና። ትንቢት ነው። እቺ ጎዶሎ ዓመት 79 1981 ዓመተ ምህረት የማልፋት አይመስለኝም። ይተክዛል። በንግግሬ ሲበግኑና ሲበረግጉ የኖሩ የደርግ ባለስልጣናት ተማክረው ወይም አንዱ በአደባባይ ይገላግለኛል። ማን ይፈራል ሞት? ይተክዛል። ጨካኝና ጨቋኝ ቢገለኝ ብዬ እንዴት ዝም እላለሁ? በቀይ ሽብር ማጭድ የወጣቶችን ነፍስ እያጨዱ ለምንስ ዝም እላለሁ? እኔ አንድ ብሞት 1000 ይወለዳል። ገዳዩን አውቆ የሞተ እድለኛ የታል እንደኔ? አሊ ሙሳ ያ ዳቢሳ ፎኒ ናማራቲ አካ ዋራብሳ ዩሳ። ቁቤ ነው ሳነብ ትንሽ ከፈጠርኩ የቋንቋ ግድፈት ይቅርታ። አሊ ሙሳ ያደደቡ። እሺ በአማርኛ መልሶ ተርጉሞታል እዚህ። አሊ ሙሳ ያደደቡ የሰው ስጋ ላይ ቆሞ እንደ ጅብ ይጮሃል። አምኑ ንገሩት ሂዱና ይምጣ ሽጉጥ ያውጣ። ሳቅና ለቅሶ ቀላቅሎ ያነባል። ታደለ ሸሪፍ ሙዘሚል ፊጣ እና ሌሎችም ተደምረው 9 የሆኑ ወዳጆቼ በእኔ ሰበብ ተገደሉ። እነዚህን ምሽት መንገድ ላይ እሳት እያነደዱ ሲጨዋወቱ የሚያነጉ ዝምተኛ የአእምሮ ህመምተኞች በሙሉ ሰብስበው ወደ ጂሬን ተራራ አካባቢ ወስደው እንዳስረሻሙ ሰምቼ አለቀስኩ።
ከከተማው ውስጥ በፓትሮል መኪና ሲሰበስቧቸው የተሻለ ቦታ እየወሰድናቸው ነው ተብለው ቢሆንም ከ9 እብዶች ሸሪፍ የሚባለው እየጮኸ ሊገሉን ነው እያለ ይለፈልፋል ነበር አሉኝ። ሸሪፍ እብድም ቢሆን ነብይ ነው። ያቀጣፊ ስግብግብ የስልጣን ጥመኛ በእኔ ሰበብ ገደላቸው። ተንበርክኮ ያለቅሳል። ደምህን ላይ ልሰው ስጋህን ላይ በላው፣ ግፉ ልክ የለውም ሰው ሰውን ሲጠላ። ችንግጥም ሌላ ቦታ አቃታለሁ። እሺ እንጀምር። ደምህን ላይ ልሰው ስጋውን ላይ በላ፣ ግፉ ልክ የለውም ሰው ሰውን ሲጠላ። ኦኬ፣ ደምህን ላይ ለሰው ስጋውን ላይ በላ የምትሏን ሌላ ስንኝ ላይ ፈልጓት። ደግሞ ዋጥ የኔን እውነት ይላል። ሁሉም እየመጣ አናት ላይ ወጥቶ ሲጠግብ ይጨፍራል። የራሱን ግቶ ሲያበቃ የኔን ስማ ሲሉት ያንቀዋል። በእውነት ማሸነፍ ሲሳነው ጉልበቱን በጥይት ይመትራል። በከንቱ ባክነው እንደቀሩ እልፍ ልባሞች የኔ መጨረሻ ሞት እንደሆነ አውቃለሁ። አንድም ጠያቂ ላይኖረኝ ይችላል። ዛሬ እንኳን ሞቼ ኖሬም የሰው ነገር አልጨነቀኝ። በእኛ ሀገር በእኛ መንደር ሲሞት ነው ሁሉም አዋቂና ታዋቂ ሆኖ የሚጠራው። እውነት እያደር ሲጠራ ማን ያውቃል? የኔም መንከራተት ስም ሰጠው ይሆናል። ሰተት ለመኖር ተጠራን፣ በባዶ እጅ መጣን። ሰተት ብለን ገብተን ሰተት ብለን ወጣን። ሰተት ሰው አለ ሰተት አለ ወሎ ሰው መጀን ሰው ስንል ሰው ፈጅን። ልድገማት ትንሽ ወደ ላይ ከፍ ብዬ ከአራት ነጥብ በኋላ ሰተት ለመኖር ተጠራን፣ በባዶ እጅ መጣን። ሰተት ብለን ገብተን ሰተት ብለን ወጣን። ሰተተት ሰው አለ ወሎ ሰው መጀን ሰው ስንል ሰው ፈጀን። አሁን የገባኝ ከኖርኩት ህይወት አንድ እውነት ብቻ ነው። ሜትርን ማን መተረው? ሚዛንን ማን ለካ? የፍርድ የእውነትነት እውነታን ከተግባሩ ይልቅ መስማማት ነው ለካ። ልድገመውን። አሁን የገባኝ ከኖርኩት ህይወት አንድ እውነት ብቻ ነው። ሜትርን ማን መተረው? ሚዛንን ማን ለካ? የፍርድ የእውነት እውነታ ከተግባሩ ይልቅ መስማማት ነው ለካ። አንድ እውነት ብቻ ነው፣ አንድ ሞት ተረት ለሆነ ህይወት ሰተት ብሎ መግባት፣ ሰተት ብሎ ተረት ለሆነ ህይወት ሰተት ብሎ መግባት፣ ሰተት ብሎ ለመውጣት። ከድር በክፋት የፈሰሰ ደሙ ረግቶ ይጠፋል። ከድር በክፋት የፈሰሰ ደሙ ረግቶ ይጠፋል። ስጋም ስጋ ነው፣ አፍ ይበላዋል። ዛሬ ለስጋው የሮጠ ህሊናውን ለጥቅሙ ይሸጣ፣ ነገ ጸጸቱን ይገዛል። ከድር ቢሞት ሞተ ነው። አንድ ነብስ ታሪክ ግን አይሞትም። እውነት አይሞትም። ሀገር አትሞትም። ዛሬ የዘራችሁን ነገ ታጭዳላችሁ። ዛሬ የዘራችሁትን ነገ ታጭዳላችሁ። ስግብግብ ሰው በላ ሁላ የሀቅ ቀማኛ ሁላ። ህይወት የሐሰት ገበያ ብትሆንም እውነቴን ሽጬ እኔ አልከበርኩም። እውነቴን እምቢ ሀቄን ብትፈልግ ውሰድ አንገቴን። ሰተት ብለን ገብተን ሰተት ብለን ወጣን። ምዕራፍ 32 እዚህ ላይ ያለቀ። ቀጣይ በምዕራፍ 33 በገጽ 188 ተመልሼ እመጣለሁ። እስከዛው መልካም ጊዜ ይሁንላችሁ። መልካም የምታረዱበት መልካም ገጥማችሁ እመኝላችኋለሁ። ቻው።